ጆርናል ኢንትሪ ጀነራል ጆርናል ኢንትሪ ጥቅሙ ምንድነው ነን ካሽ ትራንዛክሽን የሆኑ ትራንዛክሽኖችን ፖስት ለማድረግ ወይም ትራንዛክት ለማድረግ የምንጠቀምበት የኮማንድ አይነት ነው ጀነራል ጆርናል ኢንትሪን ክሊክ በመናደርግበት ሰዓት ይሄ ዊንዶው ይመጣል እዚህ ዊንዶው ላይ ምን አፌክት ይሆናሉ ሚለውን እናያለን ማለት ነው ለምሳሌ እዚህ ላይ ቀኖችን እንሞላለን at the end of the month ከሆነ adjustment የምንወስደው at the end of the month እንወስዳለን ሪፈረንስ እንሰጣለን reference of our transaction reference ምን እንደሚመስል ሴት እናደርጋለን ማለት ነው ለምሳሌ መንዚ እንደ adjustment ከሆነ adjustment 1 ብለን adjust እናደርጋለን ለምሳሌ አሁን እዚህ ላይ ብንመጣ supplies on hand 3600 ብር supplies on hand እጃችን ላይ ፋይናሊ በመንዙ መጨረሻ በወሩ መጨረሻ suppliesን ስንቆጥር የ3600 ያህል እጃችን ላይ አለ ሌላው ምን ሆኗል ማለት ነው ኤክስፓየርድ አድርጓል ወይም ተጠቅመንበታል ማለት ነው ስለዚህ ቶታሉን እናያለን ሪፖርት ላይ መተን ጄኔራል ሌጀር አሁን እዚህ ላይ ስንመጣ supplies እንፈልጋለን supplies ይኸው እዚህ ጋር ቢጊኒንግ ባላንስ 6500 ነበረው በመሃል 5000 ብር ገዛን ጠቅላላ 11500 ሆነ ማለት ነው እጃችን ላይ ያለው ስንት ነው 3600 እዚህ ላይ የሚያሳየን ጠቅላላው 11500 ስለዚህ ካልኩሌተር እዚህ ጋር ክሊክ እናደርግና 11500 ነው 11500 ሲቀነስ 3600 is equal to 7900 supplies በዚህን ያህል ምን አድርጓል ማለት ነው ኤክስፔንስድ ሆኗል ማለት ነው ስለዚህ እዚህ ላይ እንመጣለን እቺን እንዘጋለን ሪፖርታችን እዚህ ላይ እንመጣለን supplies expense 6 ቤት supplies expense ይሄኛው ዲስክሪፕሽኑ መንዚ እንደ አጀስትመንት ነው መንዚ እንደ አጀስትመንት ነው supplies expense በ7900 አፌክት ይሆናል supplies ደግሞ በስንት አፌክት ይሆናል supplies ራሱ ኦፊስ supplies በ7900 ምን ይሆናል 7900 ክሬዲት ይሆናል ማለት ነው አሁን ይሄን ሴቭ ብንለው ክሎዝ ለምሳሌ ሪፖርታችን ላይ ብንመጣ ጄኔራል ሌጀር ሪፖርት ላይ ብንመጣ supplies ኦፊስ supplies አሁን እጃችን ላይ ቀሪው ስንት ይሆናል ማለት ነው 3600 ብር ይሆናል ማለት ነው 3600 ይሆናል ይሄ አጀስትመንት ነው ይሄ መንዝ ኢንድ አጀስትመንት ነው ስለዚህ ጀነራል ጆርናል ኢንትሪ ለእንደዚህ አይነት ትራንዛክሽኖች ያገለግለናል ማለት ነው